በባርሴሎናና በአትሌቲኮ ማድሪድ መካከል ያለው ጦርነት ተጧጥፏል። አልቫሬዝን ለባርሳ የመሸጥ 0% እድል ነው ያለው ሲሉ አትሌቲኮች በራሳቸው ዘግተዋል። ይህ በእንዲህ እንዳለ ግን ሚኬል አርቴታ ተጫዋቹን ወደ ለንደን ለማምጣት ስልኩን አንስተዋል። ከዚህ በተጨማሪ የሊቨርፑል የቼልሲና የባርሴሎና አዳዲስ የዝውውር ሰበር ዜናዎችን ይዤላችሁ መጥቻለሁ። እንኳን ደህና መጣችሁ። በቅድሚያም የቼልሲና የአስቶን ቪላ እንቅስቃሴዎች በዝውውር መስኮቱ እንመለከታለን። ኒኮላስ ጃክሰን ወደ አስቶን ቪላ የቼልሲውን አጥቂ ኒኮላስ ጃክሰን ለማስፈረም ከተጫዋቹ ወኪሎች ጋር የመጨረሻ ውል ዝርዝሮችን እያጠናቀቀ ነው። የዝውውር ዋጋው 65 ሚሊዮን ፓውንድ ሲሆን በቅርብ ሰዓታት ውስጥ ሙሉ ስምምነት ይፋ ይሆናል ተብሎ ይጠበቃል። ሊያም ዴላፕ ቼልሲ ሊያም ዴላፕን ለኖቲንጋም ፎረስት ሽጧል። ናፖሊ ስፓኒሹን አጥቂ ማርጊውን ለመግዛት ውይይት ላይ ነው። ቼልሲ 25 ሚሊዮን ፓውንድ ሲጠይቅ ናፖሊ 15 ሚሊዮን አቅርቧል። ነገር ግን ተጫዋቹ ወደ ናፖሊ መሄድ ይፈልጋል። የቼልሲ ገቢ ቼልሲ ዋና ተሰላፊ ያልሆኑትን እነዚህን ሶስት አጥቂዎች በመሸጥ ብቻ ከ115 እስከ 120 ሚሊዮን ፓውንድ ገቢ ያገኛል። ሁሊያን አልቫሬዝ በባርሴሎናና አርሰናል ውዝግብ ላይ ያለው ሌላው ርዕሰ ጉዳይ በዝውውር መስኮት የምንመለከት ይሆናል። የባርሴሎና እና አትሌቲኮ ማድሪድ እሰጥ አገባ። የባርሴሎና ፕሬዚዳንት ጆዋን ላፖርታ አልቫሬዝን አሁንም እንደሚፈልጉት ይፋዊ መግለጫ ሰጥተዋል። አትሌቲኮ ማድሪድ በበኩሉ ተጫዋቹን ለባርሴሎና የመሸጥ 0% እድል ነው ያለው። እኛ የበደል ሰለባንን በማለት በሩን ሙሉ በሙሉ ዘግቷል። የአርሰናል ፍላጎት አርሰናል አልቫሬዝን ለማስፈረም በከፍተኛ ሁኔታ እየሰራ ይገኛል። ባለፈው ሳምንት በለንደን ከማቴዎ አለማኒ የአትሌቲኮ ዳይሬክተር ጋር ተነጋግረዋል። ኦሊ ዋትኪንስ እና ጋብሪኤል ማርቲኔሊ ወደ አልሂላል ለመዛወር በመቃረባቸው አርሰናል በቂ ገንዘብ አቅም ይኖረዋል። ዋናው ፈተና የገንዘብ ሳይሆን የራሱ የሁሊያን አልቫሬዝ ውሳኔ ነው። ተጫዋቹ አርሰናልን መቀላቀል ይፈልጋል ወይስ ባርሴሎናን እስከ መጨረሻው ይጠብቃል ወይም አትሌቲኮ ውስጥ ይቆያል የሚለው በቅርብ ቀናት ይወሰናል። አሌሃንድሮ ባልዴ በባርሴሎና ቆይተው ያለውን ሌላው በዝውውር መስኮት የምንመለከት ይሆናል። አሌሃንድሮ ባልዴ በባርሴሎና የመቆየትና ለቦታው የመታገል ፍላጎት አለው። ባርሴሎናዎች እሱን ለመሸጥ ካልገፉት እና ከተወሰኑ ጥቂት የአውሮፓ ታላላቅ ክለቦች ውጪ የቀረበ ጥያቄ ካልሆነ በስተቀር ባልዴ ከባርሴሎና አይወጣም። ብራድሌ ባርኮላና በሊቨርፑል ያለው የዝውውር መስኮት ደግሞ በተመሳሳይ የምንመለከተው ርዕሰ ጉዳይ ይሆናል። ሊቨርፑል የፒኤስጂውን የክንፍ መስመር ተጫዋች ብራድሌ ባርኮላን ለማስፈረም ድርድሩን ቀጥሏል። ድርድሩ አሁንም በከፍተኛ አመራሮች፣ በክለቡ ባለቤቶች እና በናስር ኤል ኬላፊ መካከል እየተካሄደ ይገኛል። ተጫዋቹ ሊቨርፑልን እየጠበቀ ሲሆን በማንኛውም ሰዓት ትልቅ እድገት ሊኖር ይችላል። ቪዲዮውን ላይክ በማድረግ እና ለወዳጅ ዘመዶ ሼር በማድረግ ይደግፉን። አዳዲስ የእግር ኳስ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ማድረግዎን እንዳይረሱ።